ሰላም ሰላም እንዴት ናችሁ? ዛሬ ደግሞ ለክርስትና የሚሆን ኬክ አብረን እንሰራለን። እኔ ሁልጊዜ የማደርገው ምንድነው ኬኩን ከጋገርኩት በኋላ የተወሰነ እንዲቀዘቅዝ ጠብቀውና እንደዚህ እንደምታዩት በደንብ በፕላስቲክ ፎሊ በደንብ ጠቀልለዋለሁ። ከዛ ዲፕ ፍሪዝ ውስጥ አስቀምጠዋለሁ። ግን ቲክቶክ ላይ ምን አየሁ መሰላችሁ? በፕላስቲክ ከተጠቀለለ በኋላ ተጨማሪ ደግሞ በአልሙኒየም እንደዚህ መጠቅለል ኬኩን ሞይስት እንደሚያደርገው የሚያሳይ ቪዲዮ አይቼ ነበርና እሱ ሞክሬዋለሁ። እንዲህ በጣም የተጋነነ ለውጥ ባይሆንም ጥሩ ነው፣ ይጠቅማል። ግን እኔ ከሱ የበለጠ ጥሩ ነው ብዬ የማስበው ምንድነው ሲምፕል ሲረፕ በጣም አሪፍ ነው። እሱን ብትጠቀሙ አሪፍ ነው ብዬ አስባለሁኝ። እኔ እንደምታዩት እዚህ ላይ ሁል ጊዜ ነው የምጠቀመው እና አሪፍ ነው። የተጠቀምኩት ኬኮች 8 ኢንች ናቸው። ቦርዱ ደግሞ 10 ኢንች ነው። ከዚህ በኋላ ያለው ምንድነው ሁሉንም ኬኮች መሃል ላይ በተር ክሬም እያደረኩ ሲምፕል ሲረፑንም እያደረኩ ማደራረብ ነው። ከዚህ በኋላ የምናደርገው ምንድነው ክረም ኮት ይባላል የመጀመሪያው ሌየር። እሱ ደግሞ የሚጠቅመን ምንድነው ሌየሮቹን በምንቆርጥበት ሰዓት የኬኩን ሌየሮች ማለት ነው ፍርፋሪ ይፈጠራል እና ፍርፋሪውን የመጀመሪያው ላይ በደንብ ሽፍን አድርጎ ከስር እንዲቀር ያደርግልናል እና ወደ ሌላው ወጥቶ ወደ ሁለተኛው ሌየር ወጥቶ አያበላሽብንም። ስለዚህ እሱን ካደረግን በኋላ ከ30 እስከ 45 ደቂቃ ፍሪጅ ውስጥ እናስቀምጠዋለን እና ድርቅ ይላል። ከዛ በኋላ ሁለተኛውን አድርገን እንቀጥላለን ማለት ዲኮር ማድረግን እንጀምራለን። እና እነዚህ እንትን መሆን የለበትም፣ በጣም ወፍራም መሆን የለበትም። በስሱ ነው የምታደርጉት የመጀመሪያውን ሌየር እና ይሄ ሁለተኛውን ሌየር አድርጌ ነው። የመጨረሻውን እንደዚህ በምታደርጉበት ሰዓት የስክሬፐሩ ብረት ከሆነ እናንተ በሞቀ ውሃ በደንብ ሞቅ ካለ የመጨረሻው ፊኒሽ በጣም ልስልስ ያለ ይሆንላችኋል። እነዚህን ቶፐሮች በሌላ ቪዲዮ ሰርቼ አስቀምጬላችኋለሁ፣ እዩት። ይሄ ደግሞ እዛ ፕሮግራሙ ላይ ነው እና በሌላ ቪዲዮ እስከምንገናኝ መልካም ሰላም ሁኑልኝ።